ሰላም እንደናችሁ? ክብር ለእግዚአብሔር ይሁን። ሁሉ ሰላም ነው፣ ሁሉ መልካም። ጸጋና ሰላም ይብዛላችሁ። ዛሬ አንድ ክፍል አንብበን ትንሽ እንድንነጋገር ፈልጌያለሁ። መዝሙር 27 ከቁጥር 1 እስከ 5 ያለውን እንደዚህ አነባለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ ከነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። አሜን። እንግዲህ ወገኖቼ እዚህ ክፍል ላይ እንደምናየው ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው በማለት ይጀምራል። እግዚአብሔር ብርሃኔና መድኃኒቴ ነው። ዛሬም ለእኔና ለእናንተ ብርሃናችንና መድኃኒታችን እግዚአብሔር ነው። እግዚአብሔር ብርሃኔና መድኃኒቴ ከሆነ የሚያስፈራኝ ማንም የለም። እግዚአብሔር ብርሃናችሁ ከሆነ ምንም የሚያስደነግጣችሁ ነገር አይኖርም፣ የሚያስፈራችሁ ነገር አይኖርም። እግዚአብሔር ብርሃናችሁ ከሆነ የእናንተ ብርሃን የማይጠፋ ምንጭ ነው ማለት ነው። የእናንተ ብርሃን በሁኔታ የሚያዝ አይደለም። የእናንተ ብርሃን በነገሮች የሚታገድ አይደለም። እግዚአብሔር ራሱ የብርሃን ምንጫችሁ ከሆነ ሁል ጊዜ የማይቋረጥ ብርሃን፣ የማይቋረጥ ሰላም፣ የማይቋረጥ ጥበቃ ከኛ ጋር ይሆናል ማለት ነው። አንዳንድ የብርሃን ምንጭ ብለን የምንላቸው ነገሮች ከምንጫቸው ችግር ሲገጥማቸውና ብርሃኑ ሲቋረጥ እንመለከታለን። ከምንም በላይ ደግሞ የብርሃን ምንጭ የምትባለው ፀሐይ ለምሳሌ ትልቅ የብርሃን ምንጭ ሆና ሳለ በሰዓት ትገደባለች። ታላቅ የብርሃን ምንጭ የተባለችው ፀሐይ በሁኔታ የምትገደብ ከሆነ ሁል ጊዜ ፀሐይን መስጠት ብርሃንን መስጠት የማትችል ከሆነ ሌሎችማ እንዴት በብዙ ነገር አይያዙም? እግዚአብሔር ብርሃናችን ከሆነ እግዚአብሔር ራሱ መሪ ነው። እግዚአብሔር ራሱ የሕይወት ምንጭ ነው። ምንም ጨለማ በእርሱ ዘንድ የለም። የሚያስፈራን ነገር አይኖርም ማለት ነው። ክብር ለእግዚአብሔር ይሁን። አቤቱ አንተ መብራቴ ነህና እግዚአብሔርም ጨለማዬን ያበራል ይላል ሁለተኛ ሳሙኤል ምዕራፍ 22 ቁጥር 29 ላይ። አቤቱ አንተ መብራቴ ነህና እግዚአብሔር ጨለማዬን ያበራል። እግዚአብሔር ራሱ ጨለማን የሚያበራ ብርሃን ነው። ራሱ የብርሃን ምንጭ የሆነ ሳይሆን ራሱ ብርሃን የሆነ ራሱ ጨለማን የሚያስወግድ ፍርሃትን የሚያስወግድ ሕይወትን የሚሰጥ ብርሃን ነው። እግዚአብሔር ብርሃኔ ነው። ታዲያ እግዚአብሔር ብርሃናችሁ ከሆነ የሚያስፈራችሁ አንዳች ነገር አይኖርም። የሚያስደነግጣችሁ አንዳች ነገር አይኖርም። ክብር ለእግዚአብሔር ይሁን። እነ ማርያም ዘጸአት 15 ላይ ሲዘምሩ እንደዚህ አሉ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። ይህ መድኃኒት የሆነው ይህ ጉልበት የሆነው ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍም አደርገዋለሁ። ይህ የአባቶች አምላክ ዘመን የማይሽረው ሁል ጊዜ ዘልቆ የሚኖረው የሰላም ምንጭ የሆነው እግዚአብሔር እርሱ ራሱ ብርሃናችን ነው። ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ከማን የተነሳ? ከእግዚአብሔር ጥበቃ የተነሳ። ከኔ ጋር ያለው እግዚአብሔር ስለሆነ፣ እግዚአብሔር የዘላለም ብርሃን ስለሆነ፣ ጨለማ ሊያሸንፈው የማይችል ኃያል አምላክ ስለሆነ እነዚህ ሊከቡኝ የመጡ ተሰነካክለው እናንተ ጠባቂያቸው እግዚአብሔር ሲሆን፣ ብርሃናቸው እግዚአብሔር ሲሆን የትኛውም ጠላት ወደ እናንተ ሊቀርብ አይችልም። ይሄ ደግሞ ከእግዚአብሔር የተነሳ ነው ማለት ነው። እግዚአብሔርን አንዲትን ነገር ለመንኩት ይላል ዳዊት ሲናገር እዚህ ጋር። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ አንድ ነገር ነው ልመናው፣
አንዲት ነገር ነው መሻቱ፣ ደግሞ በሕይወቱ ዘመን ሁሉ ነው። በምድር ላይ እስካለውበት ጊዜ ሁሉ ይላል። የተወሰነ ጊዜ አይደለም፣ የተወሰነ በዚህ በሚያስፈልገን ጊዜ ላይ ብሎ አይደለም። ሁል ጊዜ በስጋ በምድር ላይ እስካለውበት ጊዜ ድረስ ሁሉ በሕይወቴ ዘመን ሁሉ ምን እላለሁ? አንድ ነገር እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። አያችሁ የዳዊት መሻት ምን እንደሆነ? በእግዚአብሔር ቤት መኖርን፣ ለዘላለም በእግዚአብሔር ቤት መኖርን፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። አያችሁ በእግዚአብሔር ዘንድ መኖር የሚቻለው እግዚአብሔር የሚደሰትበትን ማወቅ፣ እግዚአብሔር መተማመን ስንችል ነው። እግዚአብሔር አምላካችን፣ አዳኛችን፣ ብርሃናችን፣ ጠባቂያችን እንደሆነ ስናምን ነው። መዝሙር 23 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ብሎ መጨረሻ ቁጥር 6 ላይ ሲዘጋ እንደዚህ ይላል። የሚገርም ነገር ማለት ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። አያችሁም? የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት በሕይወታችን ዘመን ሁሉ ይከተለናል ማለት ነው። ይህ የእግዚአብሔር ምሕረት፣ ይህ የሚጠብቀን የእግዚአብሔር ምሕረት፣ ይህ በቤቱ የሚያቆመን የእግዚአብሔር ምሕረት ምን ያደርጋል ማለት ነው? በቤቱ ለዘላለም እንድንኖር ያጸናናል ማለት ነው። በእግዚአብሔርም ቤት ለዘላለም እኖራለሁ ብሎ ይዘጋል። አያችሁም? የእግዚአብሔር አብሮነት፣ የእግዚአብሔር እረኝነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ርኅራኄ ከኛ ጋር ሲሆን በቤቱ ለዘላለም ያኖረናል ማለት ነው። ክብር ለኢየሱስ ሲሆን እግዚአብሔር ብርሃናችሁ የሆነ እንኳን ደስ አላችሁ። ግን የተወለዳችሁ የእግዚአብሔር ልጆች የሆናችሁ ልጅነትን ስልጣን የተቀበላችሁ እግዚአብሔር ሰላማችሁ ነው። ሰላማችሁ የበዛ ይሁን። ለዘላለም በእግዚአብሔር ቤት አትጥፉ። እግዚአብሔር ይባርካችሁ። ተባረኩ። ሰላሙ ነው።